የምታያቸውን ዛሬ ጽድት ያሉ ኮንፈርቶች ማለት ነው ይዤላችሁ ቀርብ ያለው የተለያዩ ከከፍተኛ ዋጋ እስከ ዝቅተኛ ድረስ የሚገራርሙ አጃኢብ ያላቸው የውጭ የሀገር ውስጥ ኮንፈርት ይዤላችሁ መጥቻለሁ። ምን አይነት ነው የሚለውን ያደረስነው ማለት ሁሉንም ማለት ነው ወደ እናንተ አቀርባለሁ። ዛሬ ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁ መቆየት ነው። ማየት ማመን ነው። ዛሬ ያደረስናቸው እነዚህ ናቸው። 5 አይነት ኮንፈርት አድርሰናል። አምስቱም የተለያዩ ናቸው። ሁለት ኦሪጂናል ሌክዠሪ የሆኑ እቃዎችን አድርሰናል። የምታዩቸው ማለት ነው ከታችና ከላይ ያሉ 3 ባንድ ላይ አድርሰናል። ከ8 ኪሎ ጀምሮ እስከ 14 ኪሎ ግራም ድረስ አድርሰናል። ምን አይነት ናቸው የሚለውንም እየፈታን የሁሉንም አምስቱንም አይነት ያደረስነው አሳያችኋለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የማመና ዩቲዩብ ቻናል ተከታታይ አድማጮች ያለ አልሐምዱሊላህ ውድ ቤተሰቦች እናንተም በያላችሁበት የአላህ ሰላምም እዝነትም በእናንተ ላይ ይውረድ እያልኩኝ እነሆ ዛሬም በአዲስ ቪዲዮ ተመልሼላችኋለሁ። የምታዩት ዛሬ ጽድት ያሉ የኮንፈርት ደረጃቸውን የጠበቁ የውጭ ኮንፈርት፣ የሀገር ውስጥ ኮንፈርት እንዲሁም አንሶላዎች፣ የተለያዩ አንሶላዎች አለ የውጭዎች የሀገር ውስጥም የሁሉንም ዋጋ ይዤላችሁ መጥቻለሁ። በተለያየ መልኩ ደግሞ የምንጣፍ ዋጋዎች፣ የፍራሽ ዋጋዎች እንዲሁም የመጋረጃ ዋጋዎችን ይዤላችሁ ቀርቤያለሁ ዛሬ። እንግዲህ ውድ ቤተሰቦች እስከ ቪዲዮ ፍጻሜ ከኔ ጋር አብራችሁ መቆየት ግድ ይላችኋል። የዛሬውን ወሳኝ የሆነ መረጃ ወቅታዊ ዋጋ ዝርዝር ከኔ መስማት አለባችሁ። እንዲሁም አዲሶች ካላችሁ እንኳን በሰላም መጣችሁልን። ቻናላችንን ሰብስክራይብ እያደረጋችሁ ተቀላቀሉን። ማመና ዩቲዩብን የማታውቁት ካላችሁ ይሄ ነው ቻናላችንን ሰብስክራይብ ላይ ካረጋችሁት የተለያዩ የሰራናቸው እቃዎች ይመጡላችኋል። ከዚህ በኋላ የምንለቃቸው እቃዎች ዲዛይኖችን መምረጥ የምትፈልጓቸውን አይነት ዲዛይን የመጅሊስ ዲዛይኖች እንዲሁም ፈርኒቸር ዲዛይኖች የተለያዩ እቃዎችን እንሰራቸውን ማለት ነው በየቦታው የምናደርሳቸውን እቃዎች ታያቸዋላችሁ። ላይክ ማድረጋችሁ እንዳይረሳ፣ ነባሮችም አዲሶችም ማለት ነው። እንግዲህ ዛሬ ደግሞ እነዚህን የመሳሰሉ ጽድት ያሉ አንሶላዎችና ኮንፈርቶችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ከኔ ጋር አብራችሁ በመቆየት ወቅታዊ ዋጋቸውን ትሰማላችሁ። እሺ ከዚህ ሌክዠሪ ከሆነ ኮንፈርት ልጀምርላችሁና እቃውንም ላሳያችሁ እንዲሁም ዋጋቸውንም እያሳወቅኳችሁ እንሄዳለን ማለት ነው። እንግዲህ አብራችሁኝ ቆዩ። ማየት ማመን ነው። ይሄ የራሱን የቻለ ቦክስ ያለው ኮንፈርት ነው። እንደምታዩት 4 አይነት ከለር አለው። እህታችን ይሄን የምታዩትን የሚያምር ልስልስ ያለ ጽድት ያለ ከለር ፒንክ ከለር መርጣለች ከኛ። በጎልድ ከለር አለው፣ ብራውን አለው፣ እንዲሁም ይሄ የምታዩት ይሄ ከለር የምታዩት ፒንክ ከለር አለው፣ እንዲሁም በቀይ አለው። እህታችን ይሄን በነገራችሁ ላይ በሁለት አይነት ነው ከኛ ጋር የወሰደችው፣ በፒንክ እና በቀዩ ማለት ነው። አሳያችኋለሁ ሁለቱንም። ማየት ማመን ነው። የራሱ አንሶላ አለው፣ ተጨማሪ አንድ ኮንፈርት አለው። እንደምታዩት 2 ትራስ ልብስ አለው ማለት ነው። ከነ ትራሶቹ ናቸው። በነገራችሁ ላይ የምታዩት በጣም ከምላችሁ በላይ እንደምታዩት አይደለም። በአካል ስትይዙት በጣም ለስላሴ ለየት ያለ ነው። በጣም ለስላሳ ነው ከምታስቡት በላይ ማለት ነው። እንዳያችሁት ነው። ይሄንኛው ደግሞ የምታዩት በነጭ ኖርማል በነጭ ነው። ይሄ ደግሞ ኖርማል የውጭ፣ ይሄም የውጭ ኮንፈርቱ ነው። ሁለቱም የውጭ ኮንፈርቶች ናቸው የምታዩቸው ማለት ነው። ይሄንኛውም የውጭ ነው። እንደምታዩት 2 ትራስ አለው፣ 2 ቤቢ ትራስ አለው፣ ዱላ አለው። አንድ ዱላ ከረሜላ የሚባል መሀል ላይ ከትራሶቹ መሀል ላይ የሚሆን ማለት ነው። የምታዩት የራሱ አንሶላ ነው። ይሄ 2 አንሶላ ነው አብሮ ታሽጎ የሚመጣው። እንደምታዩት ነው። ልክ በቃ ሲያልቅ እንደዚህ ሲፈራረሽ እንደዚህ ነው የሚሆነው። በጣም ነው የሚያምረው። ይሄ ደግሞ በጣም ለመልክ እኔ ወድጃለሁ። ይሄን በጥቁር አለው ከኛ ጋር በጥቁር እህታችን ደግመዋለች። ይሄን ራሱ ማለት ነው። ያው ከታዘዝናቸው እንጀምር ብለን ነው። እንደምታዩት ነው አንሶላው የራሱ ሲሆን፣ ይሄ ደግሞ ከላይ ኮንፈርቱ ይሆናል። በቃ መኝታ ቤታችሁን ሞቅ ሞቅ የሚያደርግ ልብስ ነው ማለት ነው። ኮንፈርት ነው። ያው እኔ መቼም ከምለው በላይ ተመችቶኛል። እህታችን ምርጫ ማለት ነው። እና እንግዲህ እናንተ የቱ ተመቻችሁ? እስኪ ከተመቻችሁም ታሳውቁኛላችሁ። እነዚህ ወቅታዊ ዋጋቸው ስንት ነው ያላችሁ ሊሆን ይችላል። የምታዩቸው እነዚህ ከኛ ጋር አሁን ላይ ይሄንኛውን አይሚን 4 አይነት ከለር አለው ያልኳችሁ ይሄን ሌክዠሪ የሚባለው ማለት ነው። ይሄን በጣም ለስላሳ ነው፣ በጣም ኦሪጂናል ነው ብያችኋለሁ። ከምታስቡት በላይ አሁን ላይ ከኛ ጋር ወቅታዊ ዋጋው ይሄንኛው 25000 ብር ነው። ከነ ኮንፈርት አይሚን ከነ ቦክሱ ማለት ቦክስ ስላችሁ አንዱ ብቻ የራሱን የቻለ 2 ትራስ ለብቻው ማለት ሌላ ቦክስ አለ ውስጥ ላይ 2 ትራስ አለው፣ 2 ቤቢ አለው፣ ከረሜላ አለው። ይሄንኛው ከዛ አሁን ይሄ የማስገባው ደግሞ ኖርማል ዋና ማቴሪያሉ ነው። ኮንፈርቱ፣ አንሶላው እንዲሁም ደግሞ የትራስ ልብሶቹ እነዚህ ማለት ነው። በቃ እነዚህ በጠቅላላ በአንድ ላይ ሆኖ ነው 25000 ብር ማለት ነው። በዚህኛው በነጩ ካላችሁ ደግሞ በነጩ አሁን ላይ ከኛ ጋር 19000 ብር ነው። ቀነስ ያደርጋል ይሄንኛው ማለት ነው። ኖርማል ፋይበር ነው። በጣም አሪፍ ነው። እሱም ከምላችሁ በላይ በጣም አሪፍ ነው።
ኪሎአቸው ስንት ነው ያላችሁ ሊሆን ይችላል። እነዚህ ኪሎአቸው 18 እና 20 ናቸው። ይሄኛው ነጩ 20 ነው፣ ይሄኛው ደግሞ 18 ነው። የሚቀንሱ ደግሞ ያልኳችሁ ማለት ነው እህታችን ያደረስንላት 8 ኪሎ እና 6 ኪሎ አለ። የነሱንም ዋጋ ኖርማል በቸም የተለመደ ነው የነሱ። አሁን ላይ ወቅታዊ ዋጋውን ከማታውቁት ከሆነ ግን የነሱንም ዋጋ አሳውቃችኋለሁ። 8 ኪሎ እና 6 ያልኳችሁ እነዚህ ናቸው። ኖርማል 8 ኪሎ እና 6 ኪሎ አሁን ላይ በ8 ኪሎ እኛ ጋር 10500 ብር ነው። የኛው 6 ኪሎ ደግሞ 8000 ብር ነው። 7500 ብር እንሸጥላቸዋለን በአስተያየት ማለት ነው። ይሄን ይመስላሉ የነሱ። የእህታችን ሙሉ እነዚህ ናቸው። ከዛ በትንሽ ደግሞ ሳይዛቸው ዝቅ የሚሉ ደግሞ ትንሽ ኮምፎርት ለህፃን ልጅ የሚሉ ትንሽ ኮምፎርት እና አንሶላ ያላቸው የራሳቸው ደግሞ ትራስ የሌላቸውም ትራስ ልብስ ብቻ ያላቸውን አድርሰንላታል። ከዛ በተረፈ ደግሞ ሽያጭ ላይ የቀረቡትን አሁን ላይ የምትፈልጉት አይነት ከዚህ ውጭ ደግሞ የምትፈልጉት አይነት ካለ ከነሱም ትመርጣላችሁ። የሚቀንሱ ማለት ነው 6000 ዝቅተኛ ደግሞ 5500 የሚሸጡ ኮንፈርቶች አሉ። ኮንፈርት ብቻ ናቸው እነሱ ግን አንሶላም የላቸውም የትራስ ልብስም የላቸውም። ትመርጣላችሁ። አሳያችኋለሁ፣ እነሱን ማስገባላችኋለሁ በቪዲዮም እንዲሁም ደግሞ ሱቃችን ላይ የቀረጽናቸውን ፎቶ ያነሳናቸውንም አስገባላችሁና የተመቻችሁን ትመርጡና ታች ላይ በማስቀምጥላችሁ ቁጥር ነው ማዘዝ የምትችሉት። እኔን በምትፈልጉት አይነት ሶሻል ሚዲያ እየገባችሁ ማዘዝ ትችላላችሁ። ምሳሌ እንደ ዋትስአፕ፣ ኢሞ፣ ቴሌግራም እንዲሁም የተለያዩ ሶሻል ሚዲያዎች ላይ ኤፍቢ ከተጠቀማችሁ እሱ ላይ ያው በውስጥ እየገባችሁ አሳውቁኝ። ስራችን ላይ እንዲህ ደግሞ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አሳውቁን። ለኛ በጣም ስለሚጠቅመን ነው። እንግዲህ አሁን እንደምታዩት ነው የታችንን እቃ መላልሰን በስርዓት ፈራርሽን ሁሉንም ረታትበናል ማለት ነው። እንግዲህ ማየት ማመን ነው እንዳልኳችሁ ነው። ማዘዝ የምትፈልጉ ካላችሁ ታች ላይ ያለውን ስልክ ተጠቀሙት። ማመናን የማታውቁት ካላችሁ ከዚህ በፊት ይሄ ነው 24 ሰዓት ኦንላይን ነው። በነገራችሁ ላይ በምትፈልጉት ሰዓት እየገባችሁ ማዘዝ ትችላላችሁ። ይሄንና መሰል እቃዎችን እንዳልኳችሁ ነው። የቀሩትን በቪዲዮ ማስገባላችሁ። ያው እኔ በድምጽ ባልገባም አስገባላችኋለሁ። ቪዲዮንም ፎቶውንም ማስገባላችሁና የምትፈልጉትን እናንተ ፒክ አድርጋችሁ ከእህታችን እቃ ውጭ ማለት ነው ሱቃችን ላይ ቀረጽናቸውን ፎቶአችሁ ሆኖ ወይም ደግሞ በቪዲዮ ቢሆን ስክሪንሾት አንስታችሁ በውስጥ አናግሩኝ ማለት ነው። ስልኬን ስለማስቀምጥ ኮሜንት ላይ ፒን ስለማደርገው ማለት ነው። በውስጥ አናግሩኝ። ከኔ ጋር ከዚሁ እንሰናበታለን። በቀጣይ ቪዲዮ ደግሞ የተለያዩ የፈርኒቸር እቃና መጅሊስ የምናወጣቸው እቃዎች አሉ። እነሱ ላይ ደግሞ በደንብ አድርጌ ጽድት አድርጌ ሂሳብ ቪዲዮ ሰርቼ አሳውቃቸዋለሁ።